አሁን ሲምፕል የሆኑ ቲፖችን ነው የምነግራችሁ። ማለትም ወደ ካናዲያን ትሬድ ስኩል ለምን አፕላይ እንደምታደርጉ ስፔሻሊ ዛሬ የምንሰራላችሁ ቪዲዮ ካናዳ ትሬድ ስኩል አፕላይ አድርጋችሁ እንዴት ወደ ካናዳን ዩኒቨርሲቲዎች እንደምትሄዱና እንዴት አሳሪያም እንደምትጠይቁ ማለትም በጣም ኢዚየስት ዌይ እንደሆነ ነው የምናሳያችሁ። ስቴፕ ባይ ስቴፕ ያሉትን ቪዲዮዎች ደግሞ ተከታታይ ባሉት ቀናት ለመለቀቅ እንሞክራለን። ስለዚህ ስቴይ ቱንድ፣ ሰብስክራይብ ቱ አወር ቻናል ኦር ትራይ ቱ ኮንታክት አስ። ኢቨን የምትፈልጉት ጥያቄ ራሱ ካለ ይመቻችሁ። እንደ ኢትዮጵያ ተማሪ ያሉትን ኦፖርቹኒቲዎች በግልጽ ለመናገር ሞክራለሁ። አንደኛ ነገር በባችለርስ አፕላይ ከምታደርጉ ይልቅ ትሬድ ስኩል በጣም ርካሽ ነው። ማለትም ለባችለርስ እስከ 30,000 እስከ 40,000 ዶላር የካናዳን ዶላር የምትከፍሉትን በትሬድ ስኩል ሲሆን ለአመት እስከ 12,000 አንዳንዴ እስከ 6,000 የካናዳን ዶላር ራሱ ሊወርድላችሁ ይችላል። ስለዚህ ማሳየት የሚጠበቅባችሁ ባንክ ስቴትመንት በጣም ትንሽ ነው ማለት ነው። ሌላኛው አድቫንቴጅ ደግሞ ለካናዳ አሁን ላይ በስራ የምትፈልጋቸው ፊልዶች አሉ። አሁን ለምሳሌ በናቹራል ፊልድ የነርሲንግ ከዶክትሬት ጋር የተያዙ ትምህርቶች፣ ኤሲ፣ ኢቨን በዲፕሎማ ደረጃ ራሱ ኤሌክትሪካል ኢንጂነሪንግ የመሳሰሉ ፊልዶች በናቹራል ፊልድ ትሬድ ስኩል ላይ የምትማሩት ያው በዲፕሎማ ወይም ደግሞ በሰርቲፊኬት ወይም ደግሞ እነሱ ጋር ሌቭል 3 ነው የሚባለው እና በዛ ሌቭል እንኳን በጣም ይፈልጓቸዋል። ስለዚህ እዚህ አክሴፕታንስ የማግኘት እድላችሁና የቪዛ ሰክሰሳችሁ በጣም ከፍተኛ ነው ማለት ነው። ለሶሻል ፊልድ ተማሪዎች ደግሞ ብዙ ፊልዶች አሉ እንደ ኢንፎርሜሽን ሲስተም፣ ቢዝነስ አድሚኒስትሬሽን፣ አካውንቲንግ የመሳሰሉት በእነሱ ትሬድ ስኩል ውስጥ ብትገቡ እና ተፈላጊነቱን አይታችሁ ፕላምቢንግ ራሱ በጣም አሪፍ ቻንስ ነው እና በዛ አፕላይ ብታደርጉ እዚህ ቪዛ ሰክሰሳችሁ ይጨምራል። እዛም ሄዳችሁ ስራ የማግኘት እድላችሁ በጣም ከፍተኛ ነው። ኦኬ አሁን አሳርጊ ስቴፕ ባይ ስቴፕ ልንገራችሁ። የመጀመሪያው ዶክመንቶች የሚያስፈልጉን ነው። ኒድድ ቱ አፕላይ ፎር ትሬድ ስኩል ሰርቲፊኬት ፕሮግራም ሊሆን ይችላል ወይም ደግሞ የዲፕሎማ ፕሮግራም ሊሆን ይችላል። ብዙ አቅማችሁ የሚፈቅድ ከሆነ ደግሞ በደንብ መክፈል የምትችሉ ሰዎች ከሆናችሁ ደግሞ በባችለርስም ቢሆን አፕላይ ብታደርጉ ሪኮመንድ ይደረጋል። ዋናው ግን ጥሩ ፕሮግራም ምረጡ ነው። ስፔሻሊ ወደ ካናዳ ስትሄዱ እነሱ የሚፈልጉት ፕሮግራሞች አሉ። እነዛ ፎር ወርክ ፐርሚት ኤሊጂብል ይሆናሉ። ራሱ የትምህርት ቤቱ ዌብሳይት ላይ ስትገቡ ለዛ ኤሊጂብል የሆኑ ኮርሶችን ምልክት አድርጎ ያሳያችኋል። ስለዚህ እነሱን በመምረጥ እዚህ ሀይ የሆነ የቪዛ ሰክሰስ ሬት ይኖራችኋል ማለት ነው። ለሱ በቀጣይ ሌላ ቪዲዮ ስለምሰራ በደንብ በግልጹ እናሳያችኋለን። ለአሁኑ ወደ ዶክመንቱ እንመለስ። ከመጀመሪያው የማትሪክ ውጤታችሁ ነው የሚያስፈልገው እና ማለፍ አይጠበቅባችሁም። አሁን ትሬድ ስኩል ሲሆን ደስ የሚለው ፓርት ያንን ማትሪክ ማለፍ አይጠበቅባችሁ። ማትሪክ ብትወድቁ ራሱ በሬሜዲያል ሊሆን ይችላል ወር ደግሞ ባላችሁ ሌላ ሰርቲፊኬት አፕላይ አድርጋችሁ አክሴፕታንስ ታገኛላችሁ። ትሬድ ስኩል ሲሆን ሌላ የሃይስኩል ትራንስክሪፕታችሁ ነው። ከዛ ሲቪ ኦፕሽናል አንዳንዴ ላይጠበቅባችሁም ይችላል። ፓስፖርት ኤንድ አይኤልቲኤስ ወይም ቶፍል አንዳንድ ዩኒቨርሲቲዎች ኢቨን ዶሊንጎ ራሱ አክሴፕት ያደርጋሉ። ስለዚህ በጣም ፍሌክሲብል ነው ማለት ነው ለተማሪዎች። ኮሌጆች አፕላይ እንድታደርጉ ብዙ ጊዜ የሚመከረው ለቪዛ ሰክሰስ ሬት እነዚህ ኮሌጆች የሚገኙት አንደኛ በካናዳ ገጠራማ ቦታ ነው። ሁለተኛ ነገር ደግሞ ለኢንተርናሽናል ስቱደንት ለመቀበል ኤሊጂብል የሆኑ ኮሌጆች ናቸው ማለት ነው። እንደ ሰንክረስት፣ አሲኖቤን፣ ኖርዘርን ሌክ፣ ኮሌጅ ኦፍ ኖርዝ አትላንቲክ፣ ኒው ብረንስዊክ፣ ላምፕተን ኮሌጅ ተማሪዎችን ጥሩ አክሴፕታንስ ኦፈር የሚሰጡ የካናዳን ኮሌጅ ናቸው ማለት ነው። ዲፓርትመንትስ ኢን ኒድ ፎር ትሬድ ስኩል ደግሞ እንደ ኤር ኮንዲሽኒንግ፣ ኢቨን ፓይለትነት ራሱ መማር የሚፈልግ ልጅ ትሬድ ስኩል ውስጥ ነው የሚገባው ማለት ነው። ነርሲንግ፣ ኤሌክትሪካል ኢንጂነሪንግ፣ ዋተር ኢንጂነሪንግ፣ ትራክ ድራይቪንግ። አሁን ትራክ ድራይቪንግ ራሱ በጣም ፌመስ እየሆነ የመጣ የስራ አይነት ነው። ስለዚህ እነዚህ ትሬድ ስኩል ውስጥ ያሉ ናቸው ማለት ነው። ላይክ የሚናቅ ፊልድ አይደለም፣ የሚናቅ የትምህርት ዌይ አይደለም ለማለት ነው። ይህን ይመስላል። ነገሮችን ቼክ እያደረጋችሁ እኛም ደግሞ በተከታታይ እዚህ ላይ ፎከስ ያደረገ ቪዲዮዎችን ስለምንለቅ ስቴይ ቱንድ። ይመቻችሁ።